ማይሰበረው የአማራ የቁርጥ ቀን ልጅ የሆነው የወርቁ አይተነውን 15 ሚሊዮን ብር ድጋፍ አልቀበልም ያለው የሽመልስ አብዲሳው ክንፍ የሆነው አግማስ የተባለው ድርጅት ጉድ ተጋለጠ። ከትናንት በስቲያ በሽመልስ አብዲሳ ቀነባባሪነት በነ አብይ አህመድ አስፈጻሚነት ከገዛ ቀያቸው የተፈናቀሉትን የወላጋ አማራ ተፈናቃዮች ለመርዳት የጎጃሙ ፈርጥ የአማራው መከታ አባ ስጠው አቶ ወርቁ አይተነው 15 ሚሊዮን ብር መለገሳቸው ይታወሳል። ነገር ግን በተፈናቃዮቹ ረሃብ የሚደሰተው ብልጽግና መራሹ አገዛዝ አግማስ ኢትዮጵያ በተባለ ድርጅት በኩል ብቅ ብሎ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን ስለተመለከትን ልገሳውን አንቀበልም ብሏል። ድርጅቱም ከፖለቲካ ከዘርና ሃይማኖት የጸዳ ገለልተኛ ሆኜ የሚሰራ በመሆኔ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፉን ተቀብሎ ለተፈናቃዮች እንደማያደርስ ባወጣው ደብዳቤ አስታውቋል። ነገር ግን ጉዳዩ ወደ ጎን ነው። አግማስ ኢትዮጵያ ማን ነው ብለን ወደ ውስጥ ስንመረመር የድርጅቱ መሪ ሆኖ አብዱል ሰላም ሽፋን እናገኘዋለን። አብዱል ሰላም ማን ነው ካላችሁ ደግሞ ወሎን ክልል እናደርጋለን ብለው ከሚንቀሳቀሱት ከወሎ ዲሞክራሲያዊ ፓርቲ ውስጥ አንዱ ሆኖ ታገኙታላችሁ። ግለሰቡ በማህበራዊ ሚዲያ በምን አይነት መልኩ እንደሚንቀሳቀስ ከታች በምስል አያይዘነዋል። ክልልነትን ለማስፈጸም የእርዳታ ድርጅት ሆኖ እንቅስቃሴውን መጀመር ከዛም ወደ ፖለቲካዊ እንቅስቃሴ ማሳደግ ድርጅቱ የተሰጠው ዓላማ ሆኖ እናገኘዋለን። የማይሰበረው አቶ ወርቁ አይተነው ትናንት በሰጠው መልስ በጉዳዩ እንደተቆጣ ገልጾ ለተፈናቃዮች ቃል የገቡት 15 ሚሊዮን ብር ሳይሰረዝ በሌላ መንገድ ለተረጂዎች እንደሚደርስ አስታውቆ ነበር። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና አበይት መረጃዎች ይዤ ቀርብ ያለሁ። በቅድሚያ መረስተ መረጃዎችን ላስቀድም። ቀይ ቦነቴ ለባሹ የብልጽግና አየር ወለድ ኮማንዶ በሸዋሮቢት ሙሉ ለሙሉ ተደመሰሰ። የአየር ወለድ ኮማንዶ አባላት አይደፈረም ሲሉ የሚመኩበት ምሽግ በጀግኖቹ ፋኖቻችን ተሰብሮ በርካታ ኮማንዶች ተገደሉ። አብይ አህመድ ከውጊያ ጥበብ ባለፈ የባለምንጡቅ አይምሮ ባለቤት ሲል የሚያሞካሻቸው የአየር ወለድ ኮማንዶ አባላት በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸው ሚዲያችን ለማረጋገጥ ችሏል። ዝርዝራለን። ትላንት የአምባሰል ተራሮች በአገዛዙ ሰራዊት የጣር ድምጾች ሲታጀቡ ውለዋል። የልጅ ኢያሱ ኮር አሃዶች በጥምረት አምባሰል ላይ በበርካታ ግንባሮች ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። ልጅ ኢያሱ ኮር በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግናውን ሰራዊት የፋኖን ይዞታዎች ቆጣጠራለሁ በሚል ቅዠት የማጥቃት እንቅስቃሴ እያደረገ ያለ ሲሆን በልጅ ኢያሱ ኮር ስር የሚገኙ ክፍለ ጦሮች ከባድ ትንቅንቅና ተጋድሎ አድርገው በመመከትና መልሶ ማጥቃት በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ወደ መጣበት መልሰው ድል አስመዝግበዋል። ሌላኛው የምንመለከተው መረጃችን ነው። ከህወሓት የመጨረሻ ፊሽካ ተነፍተዋል። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ የህወሓቱ ጀነራል ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራው ጀነራል ተፈናቃዮችን ይዘን በኃይል እንገነባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩ ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአየር ወለድ ኮማንዶ አባላት አይደፈርም ሲሉ የሚመኩበት ምሽግ በጀግኖቹ ፋኖቻችን ተሰብሮ በርካታ ኮማንዶዎች ተገደሉ። አብይ አህመድ ከውጊያ ጥበብ ባለፈ የባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ህፃንና የአየር ወለድ ኮማንዶ አባላት በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸው ሚዲያችን ለማረጋገጥ ችሏል። የአየር ወለድ ኮማንዶ አባላት በሸዋሮቢት ከተማ አይደፈረም በሚል ሲተማመኑበት በነበረው ምሽግ ውስጥ ፋኖ ዘልቆ በመግባት በፈጸመው ጥቃት ነው በርካታ የኮማንዶ አባላት ሞትና ቁስለኛ የተደረጉት። ጥቃቱ የተፈጸመው ትናንት ታህሳስ 16 ቀን 2018 ዓ.ም አጥቢያ ሌሊት ሲሆን በዚህም ከተገደሉ በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸው ታውቋል። አይደፈርም የተባለው የአየር ወለድ ኮማንዶዎች ምሽግ ሰብረው በመግባት መብረቃዊን ጥቃት ፈጽመው ድል የተቀናጁት በአፋር ሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆነ ኮርና ከአርበኛ አስቻለው ደሴ ክፍለ ጦር ፋኖ ያገዛዙን ኃይል ወደ ቀይ ዘወስቦ ከመግባት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃ ውጊያ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ ስልጣኔ ይጠብቀኛል ብሎ የሚኩራራበትን ኃይል ግብአተ መሬቱ እየተፈጸሙለት ይገኛል። በሌላ በኩል የልጅ ኢያሱ ኮር አሃዶች በጥምረት አምባሰል
ክፍል ላይ በበርካታ ግንባሮች ባደረጉት ተጋድሎ ታላቅ ድል አስመዘገበ። ልጅ ኢያሱ ኮር በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግናውን ሰራዊት የፋኖን ይዘታዎች እቆጣጠራለሁ በሚል ቅዠት የማጥቃት እንቅስቃሴ እያደረገ ያለ ሲሆን በልጅ ኢያሱ ኮር ስር የሚገኙ ክፍለ ጦሮች ከባድ ትንቅንቅና ተጋድሎ አድርገው መመከትና መልሶ ማጥቃት በማድረግ ከባድ ሰብአዊ ቁሳዊ ኪሳራ በማድረስ ወደ መጣበት መልሰው ድል አስመዝግበዋል። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከጊሽን ወደ ደልባና ጅጎዶ ለመንቀሳቀስና ለመቆጣጠር አስቦ የማጥቃት ውጊያ ቢከፍትም በመከላከል ብሎ መልሶ ማጥቃት በማድረግ ድባቅ መተው ወደ መጣበት እንዲመለስ አድርገውታል። በሌላኛው ግንባር መነሻውን ከውጫሌ ከተማና ከማሪየ ያደረገ አገዛዙ ያለ የሌላ ኃይሉን ተጠቅሞ ወደ ድበል በምድር መካናይዝድ ታንክና መድፍ ታግዞ በሰማይ የአየር ኃይል ድሮን ታግዞ ማጥቃት ቢያደርግም በ24ኛው ክፍለ ጦር ድብል ላይ እየተመታ ይገኛል። እንዲሁም በትናንትናው ዕለት የልጅ ኢያሱ ኮር የኮርቃይ በወርጌሳ ከተማ ደፈጣ በመጣል ከመርሳ ወደ ውጫሌ ዙፋን ጠባቂ ሰራዊቱን እያጓጓዘ ባለበት በደፈጣ ውጊያ ያገዛዙን ኃይል ሙትና ቁስለኛ በማድረግ ድል አስመዝግበዋል። በሌላ መረጃ ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ስራ አስፈጻሚዎች በጋራ መቀመጫውን ግንዳ ጥመም ከተማ አድርጎ የነበረው ያገዛዙ አራት ሰራዊት መነሻውን ግንዳ ጥመም በማድረግ ወደ ማህደረ ማርያም ከተማ እየተንቀሳቀሰ ባለበት ሰዓት የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር መተሪ ወንዝ በወሰደው የደፈጣ መብረቃዊ ምት አገዛዙ ላይ ከፍተኛ ኪሳራ ደርሰዋል። ከቀኑ 9 ሰዓት በደፈጣ የጀመረው ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል። በዚህ ውጊያ የጉና ክፍለ ጦር ስራ አስፈጻሚዎች የሜጀር ጀነራል ዋንታ ተወርዋሪ ክፍለ ጦር አግዘዋል። በዚህ ውጊያ አገዛዙ ከፍተኛ የሆነ ቁሳዊ፣ አካላዊና ሞራላዊ ኪሳራ ደርሶበታል። ውጊያ የተደረገባቸው ቦታዎችም ጨባ መንደር፣ ናዳ፣ እማወተት ጊዮርጊስ፣ ዳዋ መድኃኔ ዓለም፣ ከሬንቸር፣ ማህደረ ማርያም፣ መተሬንና ሌሎች ቦታዎች ናቸው። በዚህ ውጊያ ሰራዊቱ እቅዱ ከሽፎበታል። በሌላ በኩል በምዕራብ አማራ ቀጣና ከዝህብስት ወደ ዲሞላ ቀበሌ ሬሽን ሲያጓጉዙ በነበሩ ያገዛዙ ወታደሮች ላይ ደፈጣ ጥቃት ተፈጽሞ 17 ወታደሮች ሲገደሉ በርካቶች መቁሰላቸው ታውቋል። ደፈጣ ጥቃቱ የተፈጸመው በዝህብስትና በዲሞላ ቀበሌ መካከል ልዩ ቦታው ዳግስ አቦ አካባቢ ላይ ሲሆን ከተገደሉ በተጨማሪ በርካቶች ቁስለኛ መደረጋቸው ሚዲያችን ከቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በቴዎድሮስ ዕዝ 105ኛ ኮር የ55ኛ ክፍለ ጦር ተወርዋሪ ኮማንዶ ኃይል አባላት ናቸው ደፈጣ ጥቃቱን በመፈጸም በአገዛዙ ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ያደረሱት። መነሻውን ከደጋ ዳሞት ፈረስ ቤት ያደረጉ ያገዛዙ ወታደሮች ወደ ሰቀላና አካባቢ እየተንቀሳቀሱ ባለበት በተፈጸመባቸው ጥቃት ከባድ ጉዳት እንደደረሰባቸው ታወቀ። በአገዛዙ ኃይል ላይ ጥቃቱን በመፈጸም ድል የተቀዳጁት በአፍባሃ ምዕራብ አማራ ቀጣና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው የደጋሞት ሻለቃ አባላት መሆናቸውን ሚዲያችን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በተመሳሳይ በሰንዴ አካባቢ የተደረገ ተጋድሎ በቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ድል የተቀዳጀበትን ተጋድሎ በማድረግ በአገዛዙ ላይ ከባድ ኪሳራ ማድረሱ ታውቋል። ወደ ሌላኛው መረጃችን ስናልፍ ጀነራሉ ብልጽግናን ጠላት ሲሉ ፈረጁ። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራው ጀነራል ተፈናቃዮችን ይዘን በኃይል እንገነባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በራያ ግንባር የተሰማራው የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲያ ጨዋታው አብቅቷል፣ ጦርነቱ ተቃርቧልን ብለዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርገዋል በማለት ወንጅለዋል። ጀነራሉ ይህንን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። ሚዲያችን በተመለከተውና የህወሓት ልሳን በሆነው ዋይን ድረ-ገጽ ላይ በተሰራጨው የጀነራሉ ንግግር እንደተመለከተው በጠላቶች በኩል የፕሪቶሪያው ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ አክለዋል። እንደ ጀነራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለ ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት
መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸውን ዘግበን ነበር። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸው ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላት እጅ እንቆርጣለን የሚል ማስጠንቀቂያም አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚልጉ ያሏቸውን ኃይሎች በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው አስጠንቅቀዋል። በሌላ በኩል ግድቡ ከአባይ ወንዝ የምናገኘው ውሃ ከቀነሰ መልሰን እንሰጣለን ሲሉ የግብጽ ውጭ ጉዳይ ሚኒስተር ተናገሩ። የግብጹ የውጭ ጉዳይ ሚኒስተር በድር አልአቲ ይህንን ንግግር ያደረጉት በሴኔቱ የሰብአዊ መብት ኮሚቴ ስብሰባ ላይ ነው። ዛሬ በተከናወነው በዚህ ስብሰባ ላይ ሚኒስተሩ ሀገራቸው የውሃ መብቷን ለማስጠበቅ ማናቸውንም ህጋዊ ዓለም አቀፍ መንገዶችን መጠቀሟን እንደምትቀጥል አስታውቀዋል። ኢትዮጵያ የገነባችው ግድብ ከአባይ ወንዝ ከምታገኘው ውሃ ላይ የትኛውንም አይነት ችግር የሚያስተከትል ከሆነ ግን መልስ እንደምትሰጥ ገልጸዋል። ሚኒስተሩ ጨምረውም ይህ መልስ ራሳችንን የመከላከል መብታችንን መሰረት በማድረግ በዓለም አቀፍ ህግ መሰረት የሚከናወን ይሆናል ማለታቸውን ኢጂፕት ቱዴይ ዘግቧል።